ብዙ ሰዎች በኦዲጋርድ ሰሞነኛ አቋም በዛ ዓመት እያሳየ ባለው አቋም እንዲሁም በትናንትናው ጨዋታ ደስተኛ አይደሉም። የአርሰናል ደጋፊዎችም ሁሉም ኳስ ተመልካች በኦዲጋርድ ደስተኛ አይደለም። እኔ ግን ኦዲጋርድን ትንሽ እንደ አርሰናል ቤት ከፊት ያለው ይስተካከል፣ እስቲ ጥሩ አጥቂ ይምጣና ልውቀሰው ብዬ አስባለሁ። አቅሙ እንዳለውን አውቃለሁኝ። በእርግጥ እንደ ሌሎቹ አማካኞች አይደለም ወይ አሁን ጥሩ አሲስት እያደረገ አይደለም ወይም እያገባም አይደለም። የሆነ መምታትም አይችልም መስጠትም እየቻለ አይደለም። ኳስን ደግሞ ወደኋላ እየመለሰ ነው። ግን ከሱ በላይ እኔ አርሰናል ቤት ውስጥ እነዚህ ሁለት ተጫዋቾች ናቸው የማይገቡት፣ መኖር የለባቸውም። ሁሌ እንደው ያው ስለ ችግር ስላለ አርሰናል ቤት ውስጥ ያው ሁሌም እናገራለሁ። በበርበሬ የሚባል ነገር አለ አይደል? እንደው ቤት ውስጥ ወጥ የለም ስትባሉ ኧረ እንደው በበርበሬ ቢሆን ስጡን ምናምን ብላችሁ ታውቁ? ልክ እንደዛ ስለሆነ ነው። በቸገራችሁ ሰዓት ግብ ስለሚያስቆጥሩ እንደው አንዳንዴ አለ አይደል? የሆነ ጎል ስትፈልጉ አንዳንዴ ስለሚያስገቡ ስለሚያስጨፍሯችሁ ትረሷቸዋላችሁ። እነዚህ ሁለት ልጆች እዚህ ቤት ውስጥ ምንም ዋንጫ የሚሰጡ ተጫዋቾች አይደለም። በቃ እዚህ ድረስ አድርሰውታል። አርሰናልን ለዚህ እድገት አምጥተውታል። በቃ ከዚህ በኋላ ግን አላህ ይስጥልን እናመሰግናለን ተብሎ መሸኘት። ከዛ አርሰናል የሚፈልግበት ቦታ ለመድረስ ሌላ ተጫዋች ነው የሚያስፈልገው። ዋንጫ ለመውሰድ እነዚህ ልጆች በቂ አይደሉም። ትናንትና እዩት እስቲ ኪቪቻ እና ዱዌ ነው የነበሩት አርሰናል ቤት ውስጥ እሳ እንዴ ማርቲኔሊ ኳስ ሲይዝ ነው የሚያስፈራው። ቶሳርድ ኳስ ሲይዝ ያስፈራል። ሳካ እኮ ተገንዞ ነው የሚበልጣቸው። ተገንዞ ወይም ተገርዞ በሽርጥ ይበልጣቸዋል ሁለቱ። የእሱን አንድ ነገር እንኳን የላቸው። ግን በማርቲኔሊማ እንዳትነካብኝ ይለዋል። ማርቲኔሊ ግብ ካስቆጠረ የአርሰናል ደጋፊ አንዳንድ ቶሳርድን እንዳትነካብኝ፣ በቶሳርድማ የችግር ጊዜ የሚያወጣ አርሰናል እዛ ሌቭል። አሁን እኮ አርሰናል ዋንጫ ነው የሚፈልገው። እዛ ላይ ልክ እንደ ሳካ በሳካ ኳሊቲ የሆነ ተጫዋች ያስፈልጓል እዛ ቦታ ላይ። ሜሪኖም እኮ አስፈላጊ አይደለም። ስለቸገረህ ነው ሜሪኖን እያደነክ ያለው። አርሰናል ግን አሁን ካለበት ቦታ አንጻር ፕሮሰሱን ጨርሶ ዋንጫ የሚፈልግ ቡድን ስለሆነ ዋንጫ የሚሰጠው ተጫዋች ነው የሚያስፈልገው። በቶሳርድ እና በማርቲኔሊ እድሜ ዘመንህን ለትላልቅ ቡድኖች ፈተና የሆነ ቡድን ወይም በቃ ዝም ብሎ ማንም ፈተና የሚሆን ይሄ ዝም ብሎ በቃ የማይሸነፍ ቡድን ይሆንና ግን ዋንጫ የማያነሳ ወይም የፖቼቲኖ አይነት ቡድን ይሆናል እንጂ ዋንጫ አይሰጡም። እነዚህ አስረግጬ ነው ነገር ቅር ሊላችሁ ይችላል። እነዚህ ሁለት ልጆች ይሄን ቡድን ዋንጫ አይሰጡም። ሁለት ልጆች ብቻ አይደለም፣ ሜሪኖን ብትል ሃቨርትን ብትል ሁሉም መወገር ነው ያለባቸው። ልክ አሁን እንደው ክረምት ላይ የተባለ ነው። በዛ በኩል ኒኮ ዊሊያምስ ምናምን በቃ ፍጥር። አሁን ቶሳርድና ማርቲኔሊ ማን ቤት ቋሚ ይሆናሉ? እስቲ ቶፕ ፎር ውስጥ እኔ አሁን ብዙ ጊዜ ሳወራ አንተ የሻሽ ደጋፊ አይደል እንዴ እነሱ ስናገር የምትሉት ኮመንት ላይ አርሰናል ከማንቸስተር ጋር አይደለም እንዴ? አርሰናል እኮ ማንቸስተርን በአንድ ደረጃ አይደለም ከፍ የሚለው 12ኛ እና 13ኛ አይደለም ያሉት። አርሰናል እኮ ሊቨርፑልን ነው መወዳደር ያለበት፣ ማንቸስተር ሲቲን ነው መወዳደር ያለበት። ከማንቸስተር ጋር የሚዘመን ትፎካከራለህ እንዴ? ማንቸስተርን መብለጥ ነው እንደምትፈልጉት እናንተ? ዋንጫ ማንሳት አይደል እንዴ? ዋንጫ ለማንሳት ደግሞ ከዚህ የተሻለ ነው የሚያስፈልጋችሁ እያልኩ ነው እኮ። እኔ አሁን ስለ ማንቸስተር እኮ አይደለም ሳወራ። እናንተ አሁን ሁሌ ሳወራ ማንቸስተር እንደዛ አለው እንደዛ መሆን የለበትም። አርሰናል ማንቸስተርን ማሸነፍ ብቻ አለ በልጦ መቀመጥ አይደለም ስኬቱ። አሁን ላይ አርቴታን ይዞ 5 ዓመት ውስጥ ይኸው ፕሮሰስ ስለጨረሰ ዋንጫ ነው የሚያስፈልገው። ከማንቸስተር መብለጥ ስኬት አይደለም። በዛ ዓመት እኮ ቸልሲ 4ኛ ሆኖ ቢጨርስ አርሰናል 2ኛ ሆኖ ስኬታቸው አንድ ነው። ይሄ አይደለም መሆን ያለበት። ዋንጫ ስለሆነ የሚቀረው ቡድኑ እነዚህ ልጆች አይገባውም ነው እያልኩ ያለሁት። ማንቸስተር እኮ 13ኛ የማክ ልትሉ ትችላለህ እያላችሁም ነው። እኔ ያንን አይደለም አርሰናል ማንቸስተር ጋር ለመፎካከር ከዛ አልፋችኋል። ከማንቸስተር ጋር መጥፎ ማንቸስተር ታች ነው አሁን ያለው እና እኔ ከኦዲጋርድ በላይ እነሱን ነው የምወቅሰው። ኦዲጋርድ ችግር አለ፣ በጣም አቋሙ ወርዷል። ካፒቴኑ የሚቀማ እኔ አሁን ካፒቴንነት ቢቀማ ደግሞ እንደ አዲስ ሌላ ስትረስ ውስጥ ነው የሚገባው ልጅ እና እኔ ያው ኳሱን እንደው ቢሰጣቸው የሚያገባ ተጫዋች ስለሌለ ለዛ ይሆናል ራሱን ቆጥቦ የሚጫወተው ብዬ ነው የማስበው። የተሻለ አጥቂ ሲመጣ የተሻለ ተጫዋች ይሆናል ብዬ ነው የማስበው። አቅም እንዳለው አውቃለሁኝ፣ ግን እዛ ቤት ውስጥ አሁን ቀጣይ ዓመት እንደ በፊቱ አጥቂ ብቻ ምናምን አይደለም፣ ብዙ ችግር ነው ያለው። የእሷን ያክል አንድ ቢኖራት እቺ ቅመምን የዚች ቅመምን ያክል እኮ
አንድ ተጫዋች እንኳን ቢኖረው የላቸውም። አንተ ምን እንደሆነ አላውቅም። ሁሉም በቃ ሙታን ናቸው። ከሱ ውጭ ከፊት ያሉት የሞቱ ናቸው። እነ ራይስ ያው ራይስን ምንም ማለት አንችልም፣ ጀግና ነው። ግን ከኦዲጋርድ በላይ ሃቨርትና ማርቲኔሊ አይመጡንም እዚህ ቤት ውስጥ ዋንጫ ለመውሰድ። ዝም ብሎ ትላልቅ ቡድኖችን ፈተና ለመሆን በቂ ነው። እኔ የሚሰማኝ ይህ ነው። ቅር እንዳትሰኙ። እናንተ እስቲ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ደግሞ ዩቲዩብ ጀምሬያለሁኝ እንግዲህ እየገባችሁ ሰብስክራይብ አድርጉ። ያው ዩቲዩብ ድረስ መሄድ ይከብዳችኋል። እንደው ራይድም ቢሆን ይዛችሁ ሂዱና ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ላኩ። በእርግጥ 1000 ሞልቻለሁኝ። አሁን ተከፋይ ለመሆን 1500 ሰዓት ነው የሚቀረኝ። ወደ 2500 ምናምን ሰዓት ታይቶልኛል። ከዛ በኋላ እኮ በቃ ተከፋይ ከሆንክ እሰቡት፣ ምንም መስሚያ ጥጥ ነው በቃ። እና ቪአይፒ ነው መሆንባችሁ። ይሄ ሁሉ በእናንተ ነው። በጣም አመሰግናለሁኝ። ለማንኛውም የሚሰማችሁን ኮመንት ላይ አስቀምጡ። ሁሌም ከጎኔ ስለሆናችሁ በጣም ነው የማመሰግነው። ሁሌም ከጎኔ ነው ስላችሁ ደግሞ ሌላ ነገር ነው ይስላል። የሆነ አልበም አውጥቼ ምናምን ቴዲ አፍሮ መሰልኩኝ። ኤኒዌይስ በጣም ነው የማመሰግነው ሁላችሁም። ቴንኪዩ። እስቲ የተሰማችሁን ኮመንት ላይ አስቀምጡ።